የቦሌ ክፍለ ከተማ በዚህ ሳምንት በቦሌ ክፍለ ከተማ ከአትላስ መድኃኔዓለም ቦሌ ብራስ በሚገነባው የኮሪደር ልማት ፕሮጀክት ዙሪያ ውይይት ተካሂዷል። በውይይቱ በፕሮጀክቱ ይዘት፣ በግንባታ ሂደትና ተያያዥ ጉዳዮች ዙሪያ ገለጻና ውይይት የተደረገ ሲሆን በቀጣይ ስራ አቅጣጫዎችም ተቀምጠዋል። በውይይቱ ላይ የተገኙት የአዲስ አበባ ከተማ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ የኮሪደር ፕሮጀክቱ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ መሃል ከተማ ለሚገቡ እንግዶች አማራጭ መንገድ መሆኑን አንስተው ፕሮጀክቱ እንደ ቀዳሚዎቹ የኮሪደር ልማቶች በጥራት እና በአጭር ጊዜ እንዲጠናቀቅ የሚመለከታቸው አካላት ቅድመ ዝግጅት በፍጥነት ማጠናቀቅ እንደሚገባቸው አሳስበዋል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ በበኩላቸው የክፍለ ከተማው አስተዳደር ከፕሮጀክቱ ግንባታ ጋር የተያዙ ስራዎችን ሲያከናውን መቆየቱን አንስተው ፕሮጀክቱ ካለው ዘርፈ ብዙ ጠቀሜታ አንጻር የሚመለከታቸው የክፍለ ከተማውና ፕሮጀክቱ የሚገኝባቸው ወረዳዎች አመራሮች በትኩረት ሊሰሩ እንደሚገባም አስገንዝበዋል። ሙስናን ለመከላከል በሚደረገው እንቅስቃሴ ሴቶች ሚናቸውን በብቃት ሊወጡ እንደሚገባ ተመላከተ። መድረኩን የቦሌ ክፍለ ከተማ የስነ ምግባርና ጸረ ሙስና መከታተያ ቡድን ከክፍለ ከተማው ብልጽግና ፓርቲ ሴቶች ክንፍና ከቦሌ ክፍለ ከተማ ሴቶች ማህበር ጋር በመተባበር ነው የተዘጋጀው። ሴቶች የስነ ምግባር መርሆችንና ሴቶችን በመገንዘብ ሙስናን ለመከላከል የድርሻቸውን አስተዋጽኦ ማበርከት እንደሚጠበቅባቸው የተመላከተ ሲሆን ክፍለ ከተማው ሴቶች ሙስናንና ብልሹ አሰራርን በመታገል እንደ አንድ የህብረተሰብ ክፍል ሚናቸውን በብቃት መጫወት እንዳለባቸው ተጠቁሟል። በሌላ በኩል ሴቶች የማህበረሰብ መሪ በመሆናቸው የትውልዱን ስነ ምግባር በመቅረጽ ትልቅ ሚና እንዳላቸውና ሙስናን የሚጸየፍ እንዲሆን የማድረግ ኃላፊነታቸውን እንዲወጡም ተመላክተዋል። በስልጠናው ከ11ዱም ወረዳዎች የተውጣጡ ሴቶች የተሳተፉ ሲሆን ሙስና ምንነትና አይነት፣ ሙስና በፖለቲካዊ ኢኮኖሚያዊና ማህበራዊ መስኮች የሚያደርሰውን ጉዳት እንዲሁም ሙስናን የመከላከያ መንገዶችና የሴቶች ሚናን በተመለከተ ገለጻ ተደርጓል። በቦሌ ክፍለ ከተማ ወረዳ 5 የሚገኘው የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤት ተመርቋል። ከ76 ሚሊዮን ብር በላይ በሆነ ወጪ የተገነባውን ትምህርት ቤት መርቀው የከፈቱት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ትምህርት የሀገር እድገት መሰረትና የትውልድ ቅብብል ዋነኛ ግብዓት መሆኑን አንስተው ለትምህርት ጥራት መሻሻል የከተማ አስተዳደሩ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ አመልክቷል። በቦሌ ክፍለ ከተማ የተገነባው የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤት በዲዛይኑና በግንባታ ደረጃው በከተማው ከተገነቡ አዳዲስ ትምህርት ቤቶች በልዩነት የሚጠቀስ መሆኑን በመጥቀስ የትምህርት ቤቱ ግንባታ በአጭር ጊዜና በጥራት እንዲጠናቀቅ አስተዋጽኦ ላደረጉ አካላት ምስጋና አቅርበዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ በበኩላቸው የትምህርት ጥራትና ተደራሽነትን ለማሳደግ ባለፉት ዓመታት የቦሌ ክፍለ ከተማ ዘርፈ ብዙ እንቅስቃሴ ማድረጉንና በዚህም አበረታች የሆኑ ስኬቶች መመዝገባቸውን አውስተው የአዲስ ራዕይ ቅድመ አንደኛ ደረጃ ትምህርት ቤትም ከዚህ ቀደም ለመማር ማስተማር ምቹ ያልነበረ በመሆኑ ይህን ችግር ለመፍታት አስተዳደሩ በሰጠው ከፍተኛ ትኩረት በአጭር ጊዜ ዘመናዊ የመማሪያና ሌሎች አገልግሎት መስጫዎችን የያዘ ህንፃ በመገንባት ለምረቃ መብቃቱን ተናግረዋል። ትምህርት ቤቱ 23 የመማሪያ ክፍሎች ያሉት ሲሆን 1000 ተማሪዎችን ተቀብሎ የማስተናገድ አቅም እንዳለውና በአሁኑ ወቅትም 402 ተማሪዎችን ተቀብሎ በማስተማር ላይ እንደሚገኝ ተጠቁሟል።